ሰላም ቤተሰቦቼ፣ ሌላ በክፍል 3 ተመልሷል። ክፍል 2 ያለቀው ባባኔጆ የሴራፕን ቤት እንዳቃጠለ ያየን ነው። አሁንም ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ የምትለውን ጽሑፍ በመንካትና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ። ክፍል 3 የሚጀምረው ባባኔጆ ለኑር ደውሎ እንደ ስምምነታቸው የሴራፕን ቤት እንዳቃጠለ ይነግራታል። እንዲሁም እንደገና ወደ ቤቷ ተመልሶ እንዲኖር እንድታደርገውም ይጠይቃታል። ኑርም በሩን ከፍታ ለማስገባት ትገደዳለች። ከዚህ በኋላ ኑር ወደ ሌላ ክፍል ገብታ ስልኳን ስትፈትሽ ድሮ ሌላን ጉዲፈቻ አድርጋ ወስዳ የነበረችውን ሴት ስልክ ቁጥር ታገኛለች። ኑር ከወጣች በኋላ ሌላ ተኝታ ሳይሆን እየሰማች እንደነበረ፣ ኑር ይህንን መረጃ አግኝታ በሰራችው ተንኮል እንድትወድቅ ሆን ብላ ያደረገችው እንደሆነ እናውቃለን። በማግስቱ ኑር ሴራፕ አብራቸው በቤት ውስጥ ተቀምጣ ስታይ በጣም ትበሳጫለች። ቬርዳ ግን ሴራፕ በቤቷ እስኪሰራ ድረስ አብራቸው እንደምትኖር ትነግራታለች። ኑርም ትታቸው ሌላን ጉዲፈቻ ወደ ወሰደችውና ሴማ ወደምትባለው ሴት ትሄዳለች። ጥያቄዎቿን ካልመለሰችላት ልጇ ፊዳንን እንደምትጠልፍባት በማስፈራራት ሌላ ያለችበትን ቦታ እንድትነግራት ትጠይቃታለች። ሴማም ተስፋ በመቁረጥ አድራሻዋን ትነግራታለች። ነገር ግን ኑር ወደ አድራሻው ስትሄድ ቦታው የህዝብ መጸዳጃ ቤት ሆኖ ታገኘዋለች። እዚህም እናቷ ነርሚን መጸዳጃ ቤቱን ስታጸዳ ታገኛታለች። ነርሚንም እንዳየቻት ትመታታለች። መጸዳጃ ቤቱ ሙሉ በሙሉ እንድታጸዳም ታስገድዳታለች። ኑር ጨረሳ ስትወጣ ነርሚን እሷ የምትፈልገውን የሌላን ቤት ቁልፍ ትሰጣታለች። ኑር ቁልፉን ወስዳ በፍጥነት ወደ ቤቱ ትሄዳለች። ነገር ግን የሰፈሩ ሰዎች ቤት ውስጥ ሌላ የምትባል ሴት እንደሌለች፣ ትኖር የነበረችው ኤንጂ እንደምትባል ከጥቂት ጊዜ በፊት እንደሄደችን በመንገድ ያስደነግጧታል። ይቺ ኤንጂ የተባለችው ደግሞ ኑር ቀደም ሲል አግኝታ እንደ ሌላ አድርጋ የተቀበለቻት ሴት ነበረች። ይሄኔ ኑር የሆነ የተሳሳተ ነገር እየተካሄደ እንደሆነ ትረዳለች። ከዚህ በኋላ ሌላ ከኑር ጋር ተገናኝታ ድሮ በልጅነቷ የጣለቻት ሌላ እሷ እንደሆነች ትነግራታለች። እንዲሁም ድሮ ኑር የሰረቀቻትን የእናቷን ሀብል ታሳያታለች። የመጣችውም እሷን ለመበቀል እንደሆነም ትነግራታለች። ከዚያም ሌላ ወደ ጂቫን ተመልሳ ለኑር እውነቱን እንደነገረቻት ትነግረዋለች። እዚህ ጋር ጂቫን ለህይወቷ በመስጋት ኑር እንደማትተዋት ይነግራታል። ሌላ ግን በጣም እንደተዘጋጀችበት በመንገድ ታስገርመዋለች። በተጨማሪም ቱፋን ኑር በእጇ ያለውን ውክልና እንዳትጠቀምበት ሲል ንብረቶቹ ሙሉ በሙሉ በእሷ ስም እንዳዞረላት ትነግረዋለች። ጂቫን ግን ሌላ አስፈላጊ ነገሮችን ስለደበቀችው ያዝናል። ምሽት ላይ ጂቫን በቤቱ ብቻውን ተቀምጦ እያለ ጄረን መታ የታመመች በመምሰል እሱ ጋር ለማደር እንዲፈቅድላት ትለምነዋለች። እሱም ይስማማል። ጂቫን ከተኛ በኋላ ጄረን አጠገቡ ሆና ፎቶ ትነሳና ከጂቫን ጋር ያላትን ህይወት ለማበላሸት በፍጥነት ወደ ሌላ ትልከዋለች። ከዚያም ለኑር የተስማሙበትን እንደፈጸመች ትነግራታለች። ሌላ ግን በነገሩ ተበሳይታ ወደ ጂቫን ቤት በመሄድ ትጋፈጠዋለች። እዚህ ጋር ጂቫን የጄረንን ተንኮል ተረድቶ ከቤት ያስወጣታል። ለሌላም ከሷ ውጪ ሌላ ማንንም እንደማይወድ ያረጋግጥላታል። በማግስቱ ሌላ ወደ ቤት ተመልሳ ኑርን ይዛት ትመታታለች። በዚህ ጊዜ ኑር ቤተሰቡን በሙሉ ለመሰብሰብ በከፍተኛ ድምጽ ትጮኻለች። ቤተሰቡ ሲሰበሰብ ሌላ ኑርን በሚስጥር ታስፈራራታለች። ከማሊ ጋር በመታጠቢያ ቤት ውስጥ እያለች የተቀረጸችውን ቪዲዮ ታሳያታለች። አሁኑኑ በሁሉም ፊት ወጥታ ካልተማጸነችና ይቅርታ ካልጠየቀቻት እንደምታጋልጣት በመናገር ታስፈራራታለች። ኑርም ንግግሯን ሰምታ በሁሉም ፊት ይቅርታ ትጠይቃታለች። መጀመሪያ እሷ ሌላን እንደበደለቻትም ትናገራለች። ከዚህ በኋላ ኑር ወደ መታጠቢያ ቤቱ ገብታ ካሜራውን ስትፈልግ ቆይታ አግኝታ ትሰብረዋለች። ለማሊም ሌላ ሁሉንም ነገር እንደምታውቅና ቪዲዮ እንደቀረጸቻቸው ትነግረዋለች። ማሊም ደንግጦ ወደ ሌላ በመሄድ እንድትምረው ይለምናታል። ሙሉ ለሙሉ እንደተቀየረና ሊወልድ የሚጠብቀው ልጁን ለማየት ብቻ እንደሚኖር ይነግራታል። ሌላ ግን በጨካኝ አስተያየት እያየችው ድሮ በቆሻሻ ገንዳ ውስጥ ጥሏት የሄደበትን ቀን ታስታውሳለች። ማሊም ህይወቱን እንዳታበላሽበት በሚል እሷን ለመርዳት ሀሳብ ያቀርብላታል። በማግስቱም ሌላ ወደ ክፍሏ ስትገባ በብዙ ፊኛዎችና በቦይ ተሞልቶ ታገኘዋለች። እንዲሁም ከጂቫን የተጻፈ የፍቅር ደብዳቤ ታገኛለች። በህይወቷ ያጣችውን ነገር ሁሉ እንደሚከስላት ድሮ የገባላትን ቃል ያስታውሳታል። ከዚያም በትልቅ ስክሪን የተዘጋጀ ቦታ ወስዶ አብረው የፍቅር ፊልም ይመለከታሉ። ከፊልሙ በኋላ በለስላሳ ሙዚቃ ታጅበው የፍቅር እራት ይበላሉ። ከራቱ በኋላ በበረዶ ውስጥ አብረው ይዘዋወራሉ። እየተዘዋወሩ ያለ ጂቫን ሌላን አስገርሞ የጋብቻ ጥያቄ ያቀርብላታል። ሌላም በደስታ ተስማማለች። በማግስቱ በደስታ ወደ ቤት ትመለሳለች። ነገር ግን ኑር አግኝታት ቤቱን ትታ እንድትሄድ ትጠይቃታለች። ሌላ ግን ስላመነታች ኑር የታገቱትን የሴማንና የልጇን የፊዳንን ቪዲዮ ታሳያታለች። ስለዚህ ሌላ በግድ ለመስማማት ትገደዳለች። በተጨማሪ ኑር ለቤተሰቧ ሌላ በራሷ ፍላጎትና ያለምንም ጫና እየሄደች እንደሆነ እንድታስረዳ ታስገድዳታለች። ሌላ ውሳኔዋን ስትነግራቸው
ከድጃ ከስራ ውጪ በመካከላቸው ሌላ ነገር እንዳለ ትናገራለች። ሌላ ግን እሷና ቱፋንን በማረጋጋት የንብረቱን ውርስ እንድትመልስ በሚፈልጉበት ጊዜ ሁሉ እንደምትገኝ ትነግራቸዋለች። ከዚህ በኋላ ሻንጣዋን ይዛ ከወጣች በኋላ ሴማና ፊዳን የታሰሩበትን ቦታ እንድትነግራት ኑርን ትጠይቃታለች። ኑር ግን ከቤቱ ሙሉ በሙሉ መራቋን ሳታረጋግጥ ምንም እንደማትነግራት ትነግራታለች። ይህኔ ሌላ እያለቀሰች ተሰብራ ከቤቱ ትወጣለች። በዚህ ሰዓት ጂቫንን ከፊቷ ስታየው አቅፋ ውስጥ ገብታ የሆነውን ሁሉና የኑርን ማስፈራሪያ ትነግረዋለች። ከዚህ በኋላ ኑር የሴማና የፊዳንን ቦታ በሜሴጅ ትልክላታለች። ጂቫንና ሌላም እነሱን ለማዳን በፍጥነት ወደ ቦታው ይሄዳሉ። በዚህ ጊዜ ማሊ ነርሚን ጋር ሆኖ ሌላ ወደ ቱፋን ቤት መጣ እንድትኖር እንደምትፈልግ ይነግራታል። ምክንያቱም ነርሚን ኑር በዓለም ላይ በጣም የምትፈራ ሴት ስለሆነች ነው። በማግስቱ ጂቫን ወደ ቤተሰቡ ገብቶ ሚስቱን እንዲቀበሏት ይጠይቃቸዋል። ይሄኔ ሌላ የሙሽራ ቀሚስ ለብሳ ትገባለች። ከኑር በስተቀር ሁሉም ደስ ብሏቸው እንኳን ደስ አላችሁ ይሏቸዋል። ነገር ግን ጂቫን ምግብ አብሳዩን በማግባቱና ከጀርባቸው ያለነሱ ፈቃድ ጋብቻ በማካሄዱ ትጮሃለች። ነገር ግን ማንም ለቃሏ ትኩረት አልሰጠም። ቱፋንም የሚመጥናቸውን ትልቅ ሰርግ ለማዘጋጀት ይወስናል። ከዚህ በኋላ ነርሚን ከማሪ ጋር በካቢኔ ውስጥ ሆና ከአውስትራሊያ እንደመጣችና አሁን እንደተመለሰች አድርጋ የቱፋንን ቤተሰብ ለማሳመን ስትለማመድ እናያታለን። ከጥቂት ቀናት በኋላ ነርሚን ወደ ቤቱ ደርሳ ኑርን ትጠራታለች። በሁሉም ሰው ፊት ከአውስትራሊያ የመጣችው አክስቷ እንደሆነችም ትናገራለች። ኑር በተፈጠረው ነገር ደንግጣ ምንም መናገር አልቻለችም። ሌላ ግን በሁኔታው በጣም ትደሰታለች። ኑር ማሊ እንዲያድርጎ እናቷን እዛ ድረስ ያመጣታል ብላ ማመን አልቻለችም። ከዚህ በኋላ ጂቫን ወደ ጎዝዴ ሄዶ ከሌላ ጋር መጋባቱን ይነግራታል። ጎዝዴም ደስ ይላታል። ነገር ግን ኑር ዝም ስለማትል ከተንኮሏ እንዲጠብቃት ታስጠነቅቀዋለች። ጂቫን ወደ ቤት ሲመለስ ነርሚን ፊቱ ተቀምጣ ሲያያት ይደነግጣል። ይሄኔ ነርሚን ቀርባ አያቱ እንደሆነች ትነግረዋለች። ጂቫን ግን አያምናትም። ወደ ሌላ ሄዶ ሲጠይቃት ነርሚን በእርግጥ የኑር እናት እንደሆነች ያመጣትም ማሊ እንደሆነና እሷ እዚህ ቤት ውስጥ በመኖሯ ምንም አይነት አደጋ እንደሌለ ታረጋግጥለታለች። ጂቫንም ስለሚወዳት ሙሉ በሙሉ እንደሚያምናት ይነግራታል። ኑር ግን ማሊ ያደረገውን ነገር በመቃወም ልትጣላው ትሄዳለች። እሱ ግን በዓለም ላይ ከልጁ በቀር ምንም እንደሌለው ኑር በስግብግብነቷና በራስ ወዳድነቷ ሁሉንም ነገሩን ካጠፋችበት በኋላ የቀረውን እድሜውን ለልጁ እንደሚኖር ይነግራታል። ከዚህ በኋላ ኑር ትታ ወደ ነርሚን በመሄድ ከቤት እንድትወጣ ገንዘብ ትሰጣታለች። ነርሚን ግን እምቢ በማለት ከሌላ ጋር በዚህ ቤት ውስጥ ለመኖር እንዳሰበች ትነግራታለች። ምሽት ላይ ኑር ወደ ኪችን ገብታ ሌላ ላይ ትዝትባታለች። ነርሚን እሷን ለመበቀል ወደ ቤት ያመጣችው እሷ መሆኗን ለጂቫን እንደምትነግረው ትነግራታለች። ነርሚን ይህንን ስትሰማ ወደ ኪችኑ ገብታ እየጮኸች የዘይት ጠርሙሱን መሬት ላይ ሰብራ በእጆቿ እንድታጸዳው ታስገድዳታለች። እዚህ ጋር ሌላ ለነርሚን በወርቅና በጌጣጌጥ ወደ ተሞላው የኑር ክፍል ወስዳ የሚበቃትን ሁሉ እንድትመርጥ እንደምታደርጋትና ኑር ምንም አይነት ቃል እንዳታወጣ እንደምታደርጋት ትነግራታለች። ከጥቂት ቀናት በኋላ የጂቫንና የሌላ ሰርግ ቀን ይደርሳል። ሁሉም በጣም ደስተኛ ይሆናሉ። በዚህ ጊዜ ኑር በጂቫን ፊት ለፊት ሌላን ይቅርታ ጠይቃታለች። ለጂቫንም እንደምትወደውና ያለፈውን ጊዜ ልታካክሰው እንደምትፈልግ ትነግረዋለች። ከዚህ በኋላ በሰርጉ መካከል ሁሉም አብሮ መደነስ ይጀምራሉ። ነገር ግን ድንገት ፖሊስ ወደ ቦታው ይመጣል። ኑር የሴራፕን ቤት በማቃጠል ወንጀል ትፈለጋለች ብለውም ይነግሯታል። ፖሊሶች ኑርን ከወሰዷት በኋላ ጂቫን በሌላ አይኖች ውስጥ የበቀል አስተያየት ያያል። በዚህ ጊዜ ኑር በፖሊስ ጣቢያ ውስጥ ሆና በከፍተኛ ድምጽ እየጮኸች ስለነበረ ከንዴቷ ብዛት የተነሳ ራሷን ስታ ወደ ሆስፒታል ትገባለች። ስትነቃም ዶክተሯ ስትጠብቀው የነበረውን ደስ የሚል ዜና ትነግራታለች፣ ነፍሰ ጡር መሆን። ይሄኔ ኑር በደስታ ትፈነጥዛለች። ምክንያቱም ይሄ እርግዝና ቱፋንን ከፍቺ ሀሳብ እንዲመለስ የሚያስገድደው ትልቅ ካርድ እንደሆነ ታውቃለች። በማግስቱ ሌላ ጂቫንን ከእንቅልፉ በደስታ ትቀሰቅሰዋለች። እሱም እንደሷ ደስተኛ ነው። ነገር ግን ሴራፕ በሰርጋቸው ቀን በኑር ላይ አቤቱታ እንድታቀርብ ያደረጋት ምን እንደሆነ ይጠይቃታል። ሌላም በብልሃት መለሳ ሴቶችን ማንም እንደማይረዳቸው ትነግረዋለች። እሱም በተፈጠረው ነገር ውስጥ እጇ እንዳለበት ይረዳል። ነገር ግን ምንም ሳይናገር ዝም ይላል። ከዚህ በኋላ መርማሪው ኑር ከባባኒጆ ጋር ስትስማማ የሚያሳየውን ቪዲዮ ያሳያታል። እሷ ግን ያንን አስተባብላ ኤዲት የተደረገ ቪዲዮ እንደሆነ ትናገራለች። ባባኒጆ ግን እሷን አስፈርዶ ከድሮ ወንጀላቸው ጋር በማያያዝ እንዲደብቃት ለማድረግ ወደ ጎዝዴ ሄደ። ወደ ጂቫን ስንመለስ ወደ ሴራፕ ጋር ሄዶ ክሷን እንድታነሳ ይለምናታል። ሴራፕም ተስማምታ እንደምታነሳ ቃል ትገባለታለች። ኑር የሆነውን ስታውቅ ጂቫንን አመስግና በዓለም ላይ እሱ ብቻ ደጋፊያ እንደሆነ ትነግረዋለች። ጂቫን ግን ይሄን ያደረገው ለእህቱ ለኢፔክ ብቻ እንደሆነም ይነግራታል። ከዚህ በኋላ ኑር ወደ ቤት ተመልሳ ወርቋን በሙሉ ትለብሳለች። ቱፋንም እንደመጣ እሷን ሳያት በጣም ይበሳጫል። ልብሷን በሻንጣ ሰብስቦ ከቤት ሊያስወጣት ይወስናል። ይሄኔ ነብሰ ጡር መሆኗን ብትነግረውም አያምናትም። በዚህ ጊዜ ሌላ ወጣ ታፌዝባታለች። አሁን ወደ መጣችበት ጎዳና ልትመለስ እንደሆነም ትነግራታለች። ኑርም ትታቸው ወደ ሆቴል ሄዳ ክፍል ይዛ ሌላን ለመበቀል ትወስናለች።
ከዚህ በኋላ ሌላ ወደ ፊዳን ደውላ የኑርና የማሊን ቪዲዮ እንድትልክላት ተጠይቃታለች። ምክንያቱም ኑር የምታወራው እርግዝና ከቱፋን እንዳልሆነ ጠርጥራለች። ከዚህ በኋላ በቤት ውስጥ ያለው ሁኔታ ይበልጥ ይወጠራል። ከድጃ ከቱፋን ጋር ተጣልታ ሚስቱን ወደ ቤት እንዲመልስ ትጫነዋለች። በተለይም ነፍሰ ጡር መሆኗን ካወቁ በኋላ ቱፋንም ከኑር ጋር ተነጋግሮ ልጁ የሱ ይሁን የሌላ ለማረጋገጥ ምርመራ እንድታደርግ ያስገድዳታል። ሆስፒታል ውስጥ ኑር ምርመራው በጽንሱ ላይ አደጋ እንዳለው ልታስረዳው ትሞክራለች። ይሄኔ ጂቫንም ጣልቃ ገብቶ ቱፋን እንዲያሳምነው ትለምነዋለች። ቱፋን ግን ምርመራውን ለማድረግ ይወስናል። የውጤቱን መልስ ከአንድ ሳምንት በኋላ እንደሚነገራቸው ተነግሯቸው ይወጣሉ። ከአንድ ሳምንት በኋላ ኑር በቀጥታ ስርጭት ላይ ውጤቱን ለህዝብ ታሳውቃለች። ምክንያቱም ምርመራው በሆዷ ውስጥ ያለው ልጅ የቱፋን እንደሆነ አረጋግጧል። በዚህ ጊዜ ማሊና ቬርዳ በከፍተኛ ሀዘን ወደ ቤት ይመለሳሉ። ቬርዳ መንገዳቸው ላይ ሰዎች መጥተው እሷና ማሊን በመምታት ልጃቸውን እንዳጡ ለሁሉም ትናገራለች። ይሄኔ ማሊ መሬት ላይ ተቀምጦ ያለቅሳል። ሌላም ወደሱ ስትቀርብ ሊያንቃት ይሞክራል። ምክንያቱም እሷ እንደሆነች ይነግራታል። ነገር ግን ጂቫን መሃል ገብቶ ይመታዋል። ከዚህ በኋላ ሌላ ጂቫንን ይዛ ከተፈጠረው ነገር ሁሉ የመጨረሻውን የደበቀችው ሚስጥር ትነግረዋል። ሚስጥሩም ቱፋን አባቷን በመኪና ገይቶት የገደለው እሱ እንደሆነ ትነግረዋለች። ይህኔ ጂቫን ደንግጦ የሚሰማው ማመን ያቅተዋል። በማግስቱ ኑር ወደ ቤት ተመልሳ ሌላን ስታያት ትበሳጫለች። እዚህ ጋር ኑር ሌላን ችግር ውስጥ ለመክተት አዲስ ጨዋታ ትጫወታለች። እየጮኸች ራሷን ከደረጃው ላይ ትጥላለች። ሌላ እንደገፋቻትን በመናገር ትከሳታለች። በዚህ ጊዜ ሁሉም ወደሷ ሮጠው ሁኔታውን ለማወቅ ይሞክራሉ። ሌላ ምንም አላደረኩም ብትልም ማንም አያምናትም። ከዚህ በኋላ ኑር ወደ ሆስፒታል ስትሄድ ሁኔታዋ ጥሩ እንደሆነና እርግዝናዋም የተረጋጋ እንደሆነ ይታወቃል። ከዚህ በኋላ ሌላ ቤቱን ትታ ትሄዳለች። ጂቫንም ሊጠይቃት ይሄዳል። በዚህ ጊዜ ሌላ ጂቫን የኑርን ተንኮል ማጋለጥ ባለመቻሉ አዝናለች። ይሄኔ የኑርና የማሊን ቪዲዮ ታሳየዋለች። እዚህ ጋር ጂቫን ደንግጦ ያዝናል። ሌላ ግን ላለፈው ታሪኳ ካልተበቀለላት እንዲለያዩ ትጠይቀዋለች። እሱ ግን ከሷ መራቅን እምቢ ብሎ ንጽህናዋ እስኪረጋገጥ ድረስ አብሯት እንደሚቆይ ይነግራታል። ከዚህ በኋላ ጂቫን ወደ ኑር ሄዶ ስለ ማሊ ቪዲዮ በመጠየቅ ይጮህባታል። ቱፋን የልብ ታካሚ ባይሆን ኖሮ ያጋልጣት እንደነበረም ይነግራታል። እንደወለደች ወዲያውኑ ከሱ መራቅ እንዳለባትም በመንገር ያስፈራራታል። በሌላ በኩል ሌላ ኑርን ለመበቀልና ንጽህናዋን ለማስመከር እቅድ እንዳላት ይታያል። ይሄኔ ነርሚን ኑር የራሷን ከደረጃ ላይ ስትጥል የሚያሳይ ቪዲዮ እንደቀረጸች እንረዳለን። ምሽት ላይ ባባኒጆ ከካዝና ወርቅ ሊሰርቅ ገብቶ ለሌላ ይወስድላታል። ሌላም ለነርሚን አስረክባ ቪዲዮውን ትወስዳለች። ከዚህ በኋላ ለጓደኛዋ ለውርሻር ትሰጠዋለች። በማግስቱ ኑር ትልቅ ድግስ አዘጋጅታለች። በድግሱ መሃል ቪዲዮ በሁሉም ፊት ይታያል። ቪዲዮ ላይ ኑር ራሷን ከደረጃው ላይ ስትጥል ትታያለች። ከዚያም የሌላ ንጽህና በሁሉም ፊት ይረጋገጣል። ከዚህ በኋላ ኑር ወደ ቤት ስትመለስ ወርቋ እንደተሰረቀ ታውቃለች። በካዝና ውስጥ ባለው ካሜራ ባባኒጆ እንደሰረቀው ስታውቅ ትደነግጣለች። ጂቫን ግን ቱፋንን በእውነት ይጋፈጠዋል። ሌላ የኑር የቀድሞ ባል የሂልሚ ልጅ መሆኗንና ለሞቱ ምክንያት እሱ እንደነበረ ይነግረዋል። በተጨማሪም አባቷ ከሞተ በኋላ ኑር ሌላን በቆሻሻ ገንዳ ውስጥ እንደጣለቻትም ያስረዳዋል። ቱፋን በነገሩ ደንግጦ ወደ ኑር ሄዶ ይጣላታል። የሚገርመው ነገር ኑር በሁሉም ፊት ይህንን ነገር እንደተፈጸመ ሌላ የቀድሞ ባሏ የሂልሚ ልጅ መሆኗንና አባቷ ለሞተበት ምክንያት ቱፋን እንደሆነ እንደሚያውቁ ትናገራለች። በዚህ ጊዜ ጂቫን በድፍረቷ ይደነግጣል። ቤተሰቡ በሙሉ ይህንን ሚስጥር የሚያውቁና ከሱ የደበቁት መሆኑን ሲያውቅ ይበልጥ ይደነግጣል። በዚህ ጊዜ ሌላ ከቤት ለመውጣት ትወስናለች። ይሄኔ ቱፋን ከኋላዋ ሮጦ ይቅርታ ይጠይቃታል። ለሆነው ነገር ሁሉ እንደሚከሳትም ቃል ይገባላታል። ሌላ ግን ኑርን እንደገና በቆሻሻ ገንዳ ውስጥ እንድትኖር ማድረግ እንዳለበት ትነግረዋለች። ቱፋንም በሆዷ ውስጥ ጽንስ ስላለ ይሄን ማድረግ ከባድ እንደሆነ ቢነግራትም ሌላ ጮሃ ይቅር እንድትለው እንዳይጠብቅ ገዳይ እንደሆነ ገልጻ ትታው ትሄዳለች። በማግስቱ ሴራፕ ከቱፋን ጋር የተጫጨችበትን ቪዲዮ ስትልክላት ኑር ትደነግጣለች። በዚያው ጊዜ ጠበቃዋ ቱፋን የፍቺ ክስ እንደመሰረተባት ትነግራታለች። በዛ ላይ ከተፋታች ምንም አይነት ንብረት እንደማታገኝ ትነግራታለች። ምክንያቱም በስሟ የተጻፈ ምንም ነገር የለም። በዚህ ጊዜ ማሊ ከባባኒጆ ጋር ተጣልቶ እሱና ሚስቱን የደበደቧቸውን ሰዎች እንደሚያውቅ ይጠይቀዋል። ባባኒጆ ያደረገችው ኑር መሆኗን በመናገርም ያስደነግጠዋል። በዚህ ነገር ማሊ ተበሳይቶ ኑርን ለመበቀል ይወስናል። ከዚህ በኋላ ወደ ኑር ደውሎ ሌላን እንደሚገላት ያስረዳታል። ከዚህ በኋላ ኑርን ይዞ ወደ ሩቅ መጋዘን ይወስዳታል። ሌላን አቷሎ ፍሪጅ ውስጥ አስገብቶ እንደሚገላት ቢናገርም ነገር ግን ይህን እንዲሆን ኑር ፍሪጅ ውስጥ መደበቅ አለባት። ምክንያቱም ሌላ መታ ካየቻት እቅዱ ይበላሻል። ኑር እንደገባች ማሊ በሩን ይዘጋባታል። ከዚህ በኋላ ሌላ ወደ መጋዘኑ ደርሳ በብርድ ልትሞት በተቃረበችው ኑር ላይ ታፈይዝባታለች። ነገር ግን ሌላ ስትወጣ ቅዠት ይመጣባታል። የልጅነት ራሷን ታያለች። ትንሿ ሌላ አባትና እናቷ ወንጀለኛ ስለሆነች እንደተናደዱባት ትነግራታለች። ይሄኔ ሌላ ተመልሳ በሩን በመክፈት ኑርን ታድናታለች። በዚህ ጊዜ ማሊ ኑር ሞታለች ብሎ አስቦ ነበረ። ነገር ግን ከኋላው ቆማ ሲያያት ይደነግጣል። ይሄኔ ኑር ምንም ቢሆን እርስ በርሳቸው እንጂ ሌላ እንደሌላቸው ትነግረዋለች። ማሊ ንግግሯን ቢጠራጠርም ዝም ይላል።
በሌላ በኩል ሌላ ወደ ጎዝዴ ሄዳ ባባኒጆ ድሮ ስላደረገው ክስ እንድታስረዳ ተጠይቃታለች። ካልተናገረች ለፖሊስ እንደምትጠቁምባትን በመናገር ታስፈራራታለች። ይሄኔ ጎዝዴ ፈርታ የሆነውን ትነግራታለች። ነርሚንና ባባኒጆ የኑርን አባት ገለው ገንዘቡን ለመውሰድ እንደተስማሙ ከዚያም ሬሳውን በምንጣፍ ጠቅልለው ባህር ውስጥ እንደጣሉ እንረዳለን። ጎዝዴ ንግግሯን ስትጨርስ ለሌላ ኑርን ከአባቷ ጋር ያለችበትን የልጅነት ፎቶ ሰጣታለች። ሌላ ወደ ቤት ተመልሳ ለኑር አባቷን የገደለው ባባኒጆ እንደሆነ በመናገር ታስደነግጣታለች። እንዲሁም ጎዝዴና ማሊ ይሄንን እንደሚያውቁም ትነግራታለች። እንድታምናትም ከአባቷ ጋር ያለችበትን ፎቶ ትሰጣታለች። ከዚህ በኋላ ኑር ወደ ቆሻሻው ገንዳው ሄዳ ባባኒጆ ልታንቀው እየሞከረች እንደምትበቀለው ትነግረዋለች። ወዲያውም ማሊን አውቆ ዝም በማለቱ እየመታች ባባኒጆን እንዲገለው ታዘዋለች። ማሊ ግን እምቢ ብሎ ሂልሚን ስታንቀው በቀረጸው ቪዲዮ ሚስጥር ያስፈራራታል። ይሄኔ ኑርም ዝም ብላ ከማሊ ጋር በመስማማት ከጂቫን በቀር በቤት ውስጥ ያሉትን ሁሉ ለማስወገድ በመወሰን ማሊ ሌላን እንዲገልና ወንጀሉን ቱፋን ላይ በማሳበብ እንዲታሰር ለማድረግ ይወስናሉ። በሌላ በኩል ሌላ በኪችኑ መስኮት በኩል ሆና ስታያቸው ይታያል። ነገር ግን ንግግራቸውን አሰማም። እንዲሁም ማሊ ለኑር ያሳያትና ወዲያውኑ እንድትረጋጋ ያደርጋታል። ቪዲዮ ምን እንደሆነ ለማወቅም ትፈልጋለች። ስለዚህ ማሊ ወደ አንድ ምግብ ቤት ሄዶ ከጓደኛው ጋር እስኪገናኝ ድረስ ትከታተለዋለች። ቪዲዮውንም ወደ ሌላ ተመሳሳይ ስልክ እንዲያዞርለት ሲጠይቀው ሰምታ ተደብቃ ትቆያለች። ከዚህ በኋላ ማሊ ሁለተኛውን ስልክ መጋዘን ውስጥ ደብቆ ይሄዳል። በማግስቱ ሌላ በፊዳንና በኡርሻድ ታግዛ የመጋዘኑን ቁልፍ ከፍተው ስልኩን በየቦታው ይፈልጋሉ። ምሽት ላይ ፊዳን ለሌላ ሜሴጅ ትልካለች። ሌላ ልትሄድ ስትወጣ ቱፋን ስልኩን ትቶ ወደ ጫካው ይሄዳል። ምክንያቱም የሂልሚን እውነተኛ ገዳይ እንደሚያገኝ የሚገልጽ ሜሴጅ ደርሶታል። በዚህ ጊዜ ለጂቫን ባልታወቀ ቁጥር ስልክ ይደወልለታል። ይሄኔ ኢፔክን ትቶ እየሮጠ ይወጣል። በሌላ በኩል የሌላ መኪና መንገድ ላይ ትበላሻለች። እዚህ ጋር ማሊ መጥቶ የቱፋንን መኪና በመንዳት በከፍተኛ ፍጥነት ወደ ሌላ በመጠጋት ሊገጫት ይሞክራል። ከዚህ በኋላ ኑር ሌላ እንደሞተች ስታውቅ በጣም ደስ ይላታል። ስለ አደጋው ለፖሊስ ታሳውቃለች። በሌላ በኩል ቱፋን ምንም ሳይረዳ በታክሲ ወደ ቤቱ ይመለሳል። ይሄኔ ጂቫን ወደ ቤት ደርሶ ከቱፋን ጋር ይጣላል። ሌላ እንደገደላት በመናገርም ይወቅሰዋል። በዚህ ጊዜ ፖሊስ መጥቶ ቱፋንን ይይዘዋል። ምክንያቱም ካሜራዎች የገጫት የሱ መኪና መሆኑን አረጋግጠዋል። ከዚህ በኋላ ጂቫን ኢፔክን ይዞ ለመሄድ ይወስናል። ኑር ግን በማስመሰል በዚህ ሁሉ መካከል የምታዝንላት ኢፔክ ብቻ እንደሆነ ትናገራለች። ከዚህ በኋላ ጂቫን የሌላን ንብረት ለኢፔክ የወደፊት እድል ዋስትና እንዲሆን በኑር ስም ለማዘዋወር ይወስናል። በማግስቱ ኑር ስትነቃ ጂቫን የንብረት ማረጋገጫ ሰነዶችን እንዳስቀመጠ ስታይ ደስ ይላታል። ከዚህ በኋላ ኑር ወደ ቱፋን ቤተሰብ ሄዳ ቤቱን የሷ እንደሆነ እቃቸውን ሰብስበው አሁኑኑ እንዲወጡ ካልሆነ ፖሊስ እንደምትጠራ ትነግራቸዋለች። ከዚህ በኋላ ኑር ለመዝናናት ድሏን ለማክበር ሻንጧን ከሰበሰበች በኋላ በሩን ስትከፍት ሌላ ኬክ ይዛ ፊቷ ቆማ መልካም ልደት ስትላት ደንግጣ ትቀራለች። እዚህ ጋር ታሪካችን ወደ ኋላ ተመልሶ ማሊ ሌላን በምግብ ቤት ውስጥ ስትከታተለው እንደነበረ ማወቁን እንረዳለን። ስለዚህ እሷን ለማታለል ሲል ስልኩን መጋዘን ውስጥ እንደደበቀ እንድታስብ አድርጓል። የማሊ ጓደኛም ፊዳንና ኡርሻድን ይዟቸዋል። ይሄንን ያደረገው ደግሞ የሌላን መኪና ያበላሸውና በፊዳን ስልክ ሜሴጅ የላከላት ሰው ነበረ። ኡርሻድ ግን ራሱና ፊዳንን ነፃ አውጥቶ ለጂቫን ደውለው የሆነውን ይነግሩታል። ጂቫንን በፍጥነት ሄዶ የማሊን መኪና ሌላን ከመግጨቷ በፊት ይመታዋል። መኪናው ከተራራው ላይ ይወድቃል። ማሊ ግን ማንም ሳያየው ያመልጣል። ከዚህ በኋላ ጂቫን ወደ ሌላ ተመልሶ መኪናውን ይነዳል። የነበረው ቱፋን እንዳልሆነም ያረጋግጥላታል። እሷ ግን ማን እንደነበረ ማወቅ አልቻለችም። ማሊ ግን ሙሉ አካሉ ተጎድቶ ወደ ጎዝዴ ጋር ይሄዳል። እሷም ቁስሉን አክማ ሌላ ቤት ትደብቀዋለች። ከዚያም በኋላ ጂቫን እና ሌላ ወደ ቆሻሻው ገንዳ ሄደው ጎዝዴን ከቤት ስትወጣ ያዩታል። በዚያን ጊዜ ጂቫን ደም ያለበት ጨርቅ አይቶ የሆነ የተሳሳተ ነገር እንዳለ ይጠረጥራል። ገብቶ ቤቱን ሲበረብር ማሊን ይይዘዋል። ሌላን ሊገል የሞከረው እሱ እንደሆነ ሲያውቅ ይመታዋል። እዚህ ጋር ማሊ ተሰብሮ ይህ የኑር እቅድ እንደነበረም ይነግረዋል። ከዚህ በኋላ ኑር ሂልሚን ስትገለው የሚያሳይ ቪዲዮ ያሳየዋል። ይሄኔ ጂቫን ደንግጦ ከመቅረጽ ይልቅ ልታስቆማት ይገባ ነበር በማለት ለሌላ ስለ ቪዲዮ ምንም እንዳይነግራት ያስጠነቅቀዋል። ከዚህ በኋላ ጂቫን እቅድ አውጥቶ መተግበር ይጀምራል። ማሊ ለኑር ሌላ እንደሞተች እንዲነግራትና እንዲያረጋግጥላት ይጠይቀዋል። ከዚህ በኋላ ጂቫን ወደ ቱፋን ሄዶ እንዲረዳቸው እቅዱን ያስረዳዋል። በአሁኑ ሰዓት ኑር በእሷ ላይ የተሰራውን ጨዋታ ስትረዳ የመከዳት ስሜት ይሰማታል። ለመሄድ ስትወስን ቱፋን ያስቆማታል። ሻንጧንና የለበሰችውን ወርቅ ወስዶ ከቤት ያስወጣታል። ኑር የወሰዱባትን እንደምትቀበል በመናገር ታስፈራራቸዋለች። ጂቫን ግን ከኋላዋ ተከትሎ ሂልሚን የገደለችበትን ቪዲዮ ያሳያታል። ወደ ቆሻሻው ገንዳ ካልተመለሰች እንደምትታሰር በመናገርም ያስፈራራታል። ኑር በተጨነቀ ሁኔታ ወደ ቆሻሻ ገንዳው ትመለሳለች። እዚያም ጎዝዴ ተቀብላ ቆሻሻ እንድትሰበስብ ታደርጋታለች። ሌላ ግን ኑርን ከሩቅ ሆና እያየች ኑር በልጅነቷ ወደ ቆሻሻ ገንዳ ያመጣቻትን ያንን ቀን ታስታውሳለች። ከዚያ በኋላ ቱፋን ራሱን ለፖሊስ አሳልፎ ለመስጠት ይወስናል። ጂቫን ግን እውነተኛው ወንጀለኛ ኑር መሆኗን ያረጋገጠውን ቪዲዮ ለፖሊስ ይሰጣል።
ሌላ ቱፋን በነፃ መለቀቁን ስታውቅ ደንግጣ የሆነውን ለማወቅ ወደ ጠቅላይ አቃቢ ሕግ ጋር ትሄዳለች። በዚህ ጊዜ ቀደር የተባለች ሰራተኛ የሌላን ስልክ ጠረጴዛ ላይ አግኝታ የኑርና የማሊን ቪዲዮ አይታ በፍጥነት ወደ ስልኳ ትልከዋለች። ከዚህ በኋላ ሌላ ወደ ጠቅላይ አቃቢ ሕግ ቢሮ ደርሳ ቱፋን ወንጀለኛ እንደሆነ ትናገራለች። እሱ ግን ቪዲዮን አሳይቶ ቱፋን ንጹህ እንደሆነና አባቷን የገደለችው ኑር መሆኗን ያረጋግጥላታል። ከዚህ በኋላ ሌላ ወደ ቆሻሻ ገንዳው ሄዳ ኑርን ለመግደል መሳሪያ ታወጣበታለች። ነገር ግን ኢፔክ መታ ኑርን ስታቅፋት ደንግጣ ትቀራለች። እዚህ ጋር ኑር ወደ ኢፔክ ደውላ ወደ ገንዳው እንድትመጣ ማድረጓን እንረዳለን። በዚህ ጊዜ ሌላ ከውሳኔዋ ተመልሳ ኢፔክን ይዛ ትሄዳለች። ሌላ ወደ ቤት ስትመለስ እውነቱን ደብቋት ስለነበረ ከጂቫን ጋር ትጣላለች። እሱም እሷን ለመጠበቅ እንደሆነ ሊያስረዳት ይሞክራል። እሷ ግን ሳሰማው ከክፍሏ ታስወጣዋለች። ከዚህ በኋላ ሌላ ቤተሰቡ ሙሉ በሙሉ ሰብስባ ስለ ኢፔክ እውነት ትናገራለች። የእሷ እህት እንጂ የቱፋን ልጅ እንዳልሆነች ስትናገር ቱፋን ወደ ኢፔክ ክፍል ገብቶ እስከ ህይወቱ መጨረሻ ድረስ አባት እንደሚሆናት ቃል ይገባላታል። በማግስቱ ጂቫን ሲነቃ አካሉ ላይ እንግዳ ነጠብጣብ አይቶ የሆነውን መረዳት ባይችልም ወደ ዶክተር ሲሄድ ወዲያውኑ ምርመራ እንዲያደርግ ይጠየቃል። ከዚህ በኋላ ኑር ከጂቫን ጋር ለመገናኘት ጠይቃ ከህይወቱ ጥላ እንደምትጠፋ ነገር ግን ሌላ አዲስ ሀገር ህይወት ለመጀመር ገንዘብ እንደሚያስፈልጋት ትነግረዋለች። ጂቫንም ሊሰጣት ይስማማል። ከዚህ በኋላ ጂቫን ወደ ሌላ ሄዶ ይቅርታ ይጠይቃታል። እሷም ይቅር ትለዋለች። በዚህ ጊዜ ሌላ እንደታመመ ታስተውላለች። እሱ ግን ደህና እንደሆነ ይነግራታል። ጂቫን ወደ ዶክተር ሲሄድ ሌላ ሳያውቅ ከኋላው ትከተለዋለች። ዶክተሯ ጂቫንን ወደ ሌላ ባለሙያ ትልኳለች። ጂቫን ከሄደ በኋላ ሌላ ወደ ዶክተሯ ገብታ ስለ ህመሙ ስትጠይቅ ጂቫን የደም ካንሰር እንዳለበት ስላወቀች ደንግጣ ትቀራለች። ዶክተሩ ግን ለጂቫን ከቤተሰቡ አንዱ የሴል ልገሳ ሊያደርግለት እንደሚገባ ይነግረዋል። ድንገት ሌላ ስለገባች ጂቫን ስለ ህመሙ ማወቋን ሲረዳ ይደነግጣል። ከዚህ በኋላ ሌላ ወደ ቆሻሻው ገንዳ ሄዳ ኑርና ማሊን አግኝታ ጂቫን ሊሞት እንደሆነና ከነሱ አንዳቸው የሴል ልገሳ እንዲያደርጉለት ትነግራቸዋለች። በዚህ ጊዜ ኑርና ማሊ ተሰብረው ከአገር የመውጣት ውሳኔያቸውን ይሰርዛሉ። ኑር ልጇን ለማዳን ማንኛውንም ነገር ለማድረግ ዝግጁ መሆኗን ትናገራለች። ለጂቫን እውነተኛ አባቱ ማሊ እንደሆነ ማንም ስለማያውቅ እንዳይናገር በሚስጥር ታስጠነቅቀዋለች። ከዚህ በኋላ ሌላ ለቤተሰቡ በሙሉ ስለ ጂቫን ህመም ትነግራቸዋለች። መፍትሄው ከቤተሰቡ አንዱ ሴል መለገስ እንደሆነም ትናገራለች። ከዚህ በኋላ ሁሉም ወደ ውርሻድ ቤት ወዳለው ጂቫን ይሄዳሉ። ሁሉም በዙሪያው ተሰብስበው ምርመራ ለማድረግ ዝግጁ መሆናቸውን ይነግሩታል። በማግስቱ ጎስዴ ኑር በሆዷ ውስጥ የነበረው ልጅ ማስወረዷን ስታውቅ ትደነግጣለች። ሆኖም ለጂቫን ስለምታስፈልገው ጤናዋን በፍጥነት እንዲመለስ ትረዳታለች። በሚቀጥለው ቀን ቤተሰቡን ጨምሮ ኑርና ማሊም ሆስፒታል ውስጥ ይሰበሰባሉ። ጂቫንም ሲያያቸው ተበሳይቶ እርዳታቸውን አይቀበልም። ነገር ግን ሌላና ቱፋን ያረጋጉታል። ህይወቱን ለማዳን ሲሉ ከነሱ ጋር ለመነጋገር እንደተገደዱም ያስረዱታል። እዚህ ጋር ቀደር የተባለችው ሰራተኛ በአጋጣሚው በመጠቀም ስልክ ለመደወል በሚል ከማሊ ስልኩን ትጠይቀዋለች። ነገር ግን እውነተኛ ዓላማዋ ወደ ራሷ ስልክ በመደወል የስልክ ቁጥሩን ለማወቅና መረጃውን ለመያዝ ነበረ። ከጥቂት ቀናት በኋላ ዶክተሩ መጥቶ ከጂቫን የደም አይነት ጋር የሚመሳሰሉ 3 ሰዎች መኖራቸውን ይነግራቸዋል። እነሱም ኢፔክ፣ ኑርና ማሊ ናቸው። ዶክተሩ ከነዚህ ከሶስቱ የትኛው ናሙና በትክክል እንደሚስማማ ለማረጋገጥ አጠቃላይ ላብራቶሪ ምርመራዎችን ማድረግ እንዳለበት ያስረዳል። በዚሁ ቅጽበት ኑር በሆዷ ውስጥ የነበረው ጽንስ እንዳስወረደች ለሌላ ትነግራታለች። በዚህ ጊዜ ቀደር ባልታወቀ ቁጥር ለማሊ የቪዲዮ ሚስጥሩን የያዘ መልእክት ትልክበታለች። ቀደርም ሁኔታውን በመጠቀም ማሊ ማስፈራራት ትጀምራለች። ሚስጥሩ እንዳይወጣ 1 ሚሊዮን ሊሬ እንዲከፍል ትጠይቀዋለች። ማሊ በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ ወዲያውኑ ወደ ሌላ ደውሎ የሆነውን ሁሉ ነገር ይነግራታል። ሌላም በፍጥነት ወደሱ ትሄዳለች። ሌላ ለማሊ ለተላከለት መልእክት ምላሽ እንዲሰጥና ገንዘቡ እንደተዘጋጀ ገልጾ የመገናኛ ቦታና ሰዓት እንዲልክ ትነግረዋለች። ማሊም እንደተባለው ያደርጋል። በማግስቱ ማሊ ቀጠሮ ቦታ ደርሶ የሚመጣውን ሰው መጠበቅ ይጀምራል። በዚህ ጊዜ ቀደር ከሷ ወገን የሆነን ሰው ትልካለች። ያም ሰው ከቀደር የተላከ ሲሆን የገንዘቡን ቦርሳ በሞባይል ስልክ ቀይሮ ታክሲ ውስጥ ገብቶ ይሄዳል። ታክሲውም ተነስቶ ሲሄድ ሌላ በፍጥነት በሌላ ታክሲ ስትከተላቸው ማሊም በተመሳሳይ በሌላ ታክሲ ከኋላቸው ይከተላቸዋል። ከጥቂት ጉዞ በኋላ ማሊና ሌላ ያ ሰው ከላከው ሰው ጋር ሲገናኝ ባይናቸው ያያሉ። በቀጣይስ ምን ሆነ፣ ምን ተፈጠረ ለሚለው መልስ በክፍል 4 እንገናኛለን። እስከዛ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ።